ቪዲዮ 2 ሶላር ፓንክ ምንድነው? ያው ሳይበር ፓንክ ቪዲዮ አንድ ላይ ገልጫለሁ። የኢትዮጵያ ቢም ነው፣ ስሜታ እየታምሩ ይባላል። ቪዲዮ 2 ስለ ሶላር ፓንክ ነው ማለት። ሶላር ፓንክ በጣም ፕሪፈር የሚደረገው ታይፕ ኦፍ እንትን ነው። ለምንድን ነው? ሂውማን ሴንተር ነው፣ ኮሚኒቲ ሴንተር ነው፣ ቴክኖሎጂ ሴንተር ነው፣ ሰስቴናቢሊቲ፣ ግሪነሪ፣ ግሪን ሙቭመንት ምናምን የመሳሰሉትን ያጠቃልላል አብሮ ማለት ነው። እና ይሄ በጣም ጫና የበዛበትን ኢንቫይሮንመንት ጫናውን የመቀነስ ላይ ፎከስ ያደርጋል። ሰው ላይ ፎከስ የሚያደርግ ሲስተም ነው ዲዛይኑ ራሱ ማለት ነው። ይሄ ሎካሊ ሶሉሽኖች መፈለግ ጋር የተያያዘ ነው ሶላር ፓንክ ማለት ነው። ሙቭመንቱ የሳይበር ፓንክ በጣም ተቃራኒ ነው። ሂውማን ሴንተር ነው ሳይበር ፓንክ። ቅድም ቪዲዮ ላይ ገልጫለሁ። በጣም ኢቭን ሰው የሌለባቸው ፋብሪካዎች ምናምን ብያለሁ። እስከዛ ደረጃ ድረስ እንትን እያደረገ ነው፣ አርክቴክቸር ላይ ተጽዕኖ እየፈጠረ ነው። ሶላር ፓንክ ደግሞ ወደፊት እንደው የሰው ልጅ ቢኖረው የሚሻለው ኑሮ ቴክኖሎጂም ሰስቴናቢሊቲም አረንጓዴነትም ምናምን የመሳሰሉት እነዚህ ፖዚቲቭ የሆኑ ኢነርጂ ኤፊሽንሲ ምናምን የመሳሰሉት ነገሮች አብረው ተካተው ሲሆን ነው ተብሎ ይታሰባል። እና ስለሰው የተሻለ ኑሮ ይሆናል ተብሎ የሚታሰበው ይሄ ዝም ብሎ በ1 ኪሎ ሜትር ውስጥ 20,000 ሰው ታጭቆ መኖር ምናምን የሌለበት ፈታ ያለ ለቀቅ ያለ በዓለም አቀፍ ደረጃ መኖር የሚቻልበት እይታ ነው፣ ፐርስፔክቲቭ። በኮሚኒቲ በማህበረሰብ ምናምን አነስ ያሉ ማህበረሰቦች በተለያዩ ገጠር ቦታዎች ላይ ቴክኖሎጂን በመጠቀም ሲደመር ደግሞ የአካባቢውን በመንከባከብ አረንጓዴ በማድረግ ምናምን በቃ ይሄ በሙሉ ይሄ ፖዚቲቭሊ የሚነገሩን ስለ ዩኤን የሚያደርጓቸው ይሄ የዛፍ ተከላ ዘመቻ፣ ግሪን ኢኒሺዬቲቮች ምናምን እነዚህ ፖዚቲቭ ሳይዳቸው ጎልቶ የሚወጣበት ነው ሶላር ፓንክ ማለት ነው። ቴክኖሎጂም አብሮ ኖሮ ማለት ነው። ኤአይም አብሮ ኖሮ፣ ኮምፒውተሩም አብሮ ኖሮ በቃ ይሄ ዝም ብሎ ባህላዊ ግብርና ምናምን ሳይሆን ዘመናዊ ግብርና ነው። ከቴክኖሎጂ ከኔቸር ጋርም አብሮ መሄድ ተሳስሮ መሄድ ነገር ቴክኖሎጂ ከኔቸር ጋር አብሮ ተሳስሮ ሲሄድ ነው ሶላር ፓንክ የሚሆነው ማለት ነው። ሶላር ፓንክ በዚህ ይተነተናል። ሰዋዊ ነው፣ ሂውማን ሴንተርድ ነው፣ ኔቸር ሴንተርድ ነው። ዝም ብሎ ሁሉ ነገር አፈራርሶ መሄድ ነገር አይደለም። ይመጣና መንገድ ሰርቶ ሳይሆን ከመንገዱ በፊት ሌላ መፍትሄ አለ። ለምን በድሮን አንጓዝም ምናምን ሁሉ ብሎ ሊታሰቡል ይችላል። በቃ በዚህ ኔቸርን ላለመንካት ማለት ነው በአየር መጓዙ ይሻላል ተብሎ ሊታሰብ እስከዛ ሌቭል ደረጃ ደርሰው ሶላር ፓንክ እቅዱ ማለት ነው። ያው ሙቭመንቱ እስከዛ ደረጃ ደርሰው እና ላይክ ኮሜንት ሼር ማድረግ እንዳይረሳ። ሶስተኛው ፓርት ማየት እንዳትረሱ። የኤአይ ተጽዕኖና ኤአይ እና ሶላር ፓንክ ሲደመር ሳይበር ፓንክ እና እኛ ያለን አካሄድ ወዴት ነው እንደ ሀገር እንደ ሰው እንደ ማህበረሰብ የሚለውን ለማየት እሞክራለሁ። ወደ ሶላር ፓንክ ነው ወደ ሳይበር ፓንክ የሚለውን ለመተንተን እሞክራለሁ። ላይክ ኮሜንት ሼር ማድረግ እንዳይረሳ። መልካም ቀን።